ሰላም ጤና ይስጥልን። ዛሬ ሁላችንም የምንጠቀመው ነገር ግን ጥቅሙን በደንብ ያልተረዳነውን አንድ አዲስ የቢዝነስ አይዲያ እናያለን። እሱም ዩቲዩብ ነው። ብዙዎቻችን ዩቲዩብን ስክሮል ለማድረግ ወይም ደግሞ አንዳንድ ቪዲዮዎችን መረጃዎችን ለመስማት ብቻ እንጠቀምበታለን። ነገር ግን ዩቲዩብ ከዛ በላይ ብዙ ዘርፈ ብዙ የሆኑ ጥቅሞች አሉት። ስለዚህ በዛሬ ቪዲዮአችን ዩቲዩብ ምንድነው፣ እንዴትስ ገንዘብ እናገኝበታለን፣ እንዴትስ በትክክለኛ መንገድ እንጠቀምበታለን የሚሉት ነገሮችን እናያለን። ሰብስክራይብ አድርጉ። ይህ ቪዲዮ ከተመቻችሁ ላይክ አድርጉ። ይህን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ መጨረሻ ላይ ለየት ያለ ስለ ዩቲዩብ አዲስ ነገር ጨምሬበታለሁ። አብራችሁን ቆዩ። ዛሬ የዩቲዩብን 5 ዋና ዋና ጥቅሞችን እንመለከታለን። አንደኛ፣ ለመማርና እውቀትን ሸር ለማድረግ ያገለግላል። ይህ ማለት ዩቲዩብ ላይ ከምግብ አሰራር ጀምሮ እስከ ኮምፒውተር ፕሮግራሚንግ እስከ ኮምፒውተር ጥገና ድረስ የምንፈልገውን ነገር፣ ትምህርቶችን፣ ተግባሮችን የተደገፈ ዩቲዩብ ላይ ማግኘት እንችላለን። እንዲሁም ደግሞ እኛ ያወቅነውንና የተረዳነውን ነገር ለሌሎች ሰዎች ሼር ማድረግ ከቻልን ደግሞ ፕላትፎርሙ ለሁሉም ሰው የሚሆንና ለሁላችንም የሚያስፈልግ ትልቅ ፕላትፎርም ነው ማለት ነው። ሁለተኛ የምናየው ዩቲዩብ የገንዘብ ምንጭ ነው። ይህ ማለት ቪዲዮዎችን ከማየት አልፎ አንዳንድ ኢንፎርሜሽንን ከማግኘት አልፎ ገንዘብ ለማግኘትም ዩቲዩብን መጠቀም እንችላለን። ለዚህ የሚያስፈልገው በአንድ ዓመት ቆይታ ውስጥ 1000 ሰብስክራይበር እና 4000 ዎች አወር ካሟላን አካውንታችንን ሞኔታይዝ አድርገን ገንዘብ ክፍያ በዶላር እንድናገኝ ማድረግ እንችላለን። ያን ዶላር ደግሞ በኢትዮጵያ ባንኮች ማውጣት እንችላለን። በተለያየ ፕላትፎርምም ማውጣት እንችላለን ማለት ነው። ስለዚህ አንደኛው ዋና ጥቅሙ ምንድነው? የገንዘብ ማግኛ መንገድ ነው። ስለዚህ ዩቲዩብስ እንዴት ነው ገንዘብ ሊከፍለን የሚችለው? ከምን አምጥቶ ነው ለሚለው ሐሳብ የመጀመሪያው ጉግል አድሴንስ አለ። ሁለተኛ ስፖንሰርሺፕ አለ። ሶስተኛ የራሳችን ምርቶችን የምናስተዋውቅባቸው መንገዶች ስናስተዋውቅ ገንዘብ እናገኛለን። ያ ማለት ለምሳሌ አንዳንድ ትልልቅ ካምፓኒዎች ለዩቲዩብ እንደ ስፖንሰር ሆነው በቢሊየን ዶላር መድበው ይሰራሉ። ያ ማለት የእነሱን ፕሮዳክቶች በተለያዩ ፕላትፎርሞች ቪዲዮዎች ላይ ያስተዋውቃል። ዩቲዩብ ባስተዋወቁ ደግሞ 55%ቱን ለተጠቃሚዎች 45%ቱን ለራሱ ለዩቲዩብ ኢንዱስትሪ ያስቀራል። ሶስተኛው የዩቲዩብ ጥቅም የግል ብራንድን መገንባት እንችላለን። ይህ ማለት ዩቲዩብ የዲጂታል ሲቪያችን ነው። የራሳችን የምንችልበት ሊኖር ይችላል። ያ ማለት ለምሳሌ እኔ የመካኒክ ከሆንኩኝ በመካኒክነቴ በደንብ የማውቅ የምረዳና በደንብ እውቀት ያለኝ ከሆንኩኝ፣ ነገር ግን ተደራሽነቴን ለማስፋት ከፈለግ ዩቲዩብ ላይ እንዴት መስራት እንዳለብኝ እንዴት እየሰራው እንደሆነ በተግባር የተደገፈ ነገሮችን በዩቲዩብ የምሰራ ከሆነ ሰዎች ከአለውበት ድረስ መጥተው መኪናቸውን ያስጠግናሉ። የሚፈልጉትን ስፔር ፓርቶች ሜንቴን ማስደረግ ይችላሉ ማለት። አራተኛው የዩቲዩብ ጥቅም የመገናኛ መድረክ ነው። ይህ ማለት ከትልልቅ ኢንተርናሽናል ሰዎች ጋር በዩቲዩብ ኮሜንት ላይ ጥሩ ጎኖችን፣ መጥፎ ጎኖችን፣ የሚስተካከሉ ነገሮችን፣ የሚበረታቱ ነገሮችን ኮሙኒኬት ማድረግ እንችላለን ማለት ነው። አምስተኛው የዩቲዩብ ጥቅም የክህሎት ማሳደጊያ ነው። ያ ማለት ስኪል ዲቨሎፕመንት የምንለው። ይህ ማለት ስለ ኮምፒውተር ፕሮግራሚንግ ማወቅ ብፈልግ፣ ስለ ግራፊክ ዲዛይን ማወቅ ብፈልግ፣ ስለ ማርኬቲንግ ማወቅ ብፈልግ፣ እንዲሁም ደግሞ ስለ ቪዲዮ ኤዲቲንግ ማወቅ ብፈልግ የምፈለግኩትን ቱቶሪያል ዩቲዩብ ላይ ማግኘት እችላለሁ ማለት ነው። ማጠቃለያ ዩቲዩብ ቪዲዮዎችን ለማየት ብቻ ሳይሆን ህይወትን መቀየሪያ መንገድ ነው። ዩቲዩብን ለመጠቀም ደግሞ ስማርትፎን ያ ማለት አይፎን ወይም ደግሞ ትልልቅ ካሜራዎች፣ ትልልቅ ሪንጎች ያስፈልግም። ባላችሁ ስልክ ማንኛውም ባላችሁ ስልክ ዩቲዩብ መጀመር ትችላላችሁ። የሚያስፈልገው 1000 ሰብስክራይበር እና 4000 ዎች አወር በአንድ ዓመት ቆይታ ውስጥ ከተሟላላችሁ ቀጥታ በምትለቁት ቪዲዮ ልክ በምትለቁት ቪው ልክ ገንዘብ ዩቲዩብ ይከፍላችኋል ማለት ነው። ስለዚህ ይህ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ለምትወዱት ጓደኞቻችሁ ሼር አድርጉ። መልካም ቆይታ